አንዲት የ13 ወይም የ14 ዓመት ልጅ የምትሆን ሴት ዩኒፎርሟን እንደለበሰች ፋርማሲ ገብታ የ72 ሰዓት የርግዝና መከላከያ ስትገዛ ብታዩት ምን ሊሰማችሁ ይችላል? ነው እኔ ጤነኛ ያልሆንኩት ቤተሰብ እኔ ብቻ ነኝ እንደዚህ አይነት ነገር እያስደነገጠኝ ያለው? የሚገርምሽ ነገር እኔ አንቺን ብሆን አልደነግጥም አልሸበርም ነበር። ለምን እንደሆነ ነግርሻለሁ። ነገር ግን በልጅቷ ላይ ቪዲዮ ከመስራቴ በፊት ሴት ልጅ በፈቃዷ ነው እንጂ ያለ ፈቃዷ ያጣችው ድንግልና የለም የሚለውን ቪዲዮዬን ሴቶች ተረባርበው ሊያስጠፉ ይችላል። የኔን ቪዲዮ አይተው ህይወታቸው የሚመለስ ሰዎች ስላሉ እግዚአብሔር የሰጠኝን አገልግሎት ለህዝቡ በነጻ ሰጣለሁ። ወደ ቪዲዮ ስንመለስ የ13 ዓመት ልጅ የምትሆን ሴት የ72 ሰዓት ፖስት ፒል ስትወስድ አየው እያለችን ነው። እና ምን ሊያስገርምሽ ይችላል? አትገረሚ። እኔ አንቺን በሆነና አጋጣሚውን ባገኝ እንኳን ደስ ያለሽ፣ ወደዚች ወደ ሲኦል ዓለም እንኳን በሰላም ተቀላቀልሽ ነበር ምላት። እቺ ልጅ ከዚህ በኋላ ህይወት የሚባል ነገር አይኖራትም። የፈለገው ብትሆን የፈለገው ነገር ብትጥር ህይወት አንዴ ነው፣ ህይወቷ ተቀምጧል። እንኳን ደስ ያለሽ ነበር ምላት። ከትምህርት ቤት አምልጣ ወጣ በ5 እና በ10 ደቂቃ ለሚጠናቀቅ ስሜት ጭኗን ከፍታ ያ የሸናባት ወንድ ነገ ከነገ በኋላ እንደምታለቅስ ስለሚያውቅ ምንም አይመስለውም። እሱ ግን ክብሯን የጠበቀችና ማንነቷን አዝረክርካ ለወንዶች ያላሳየችን ሴት ለቤተሰቧ ሄዶ ሰግዶ ነገ ከነገ በኋላ ያገባል። ይብላኝ ላንቺ ሜዳ ላይ ለቀረሽው፣ ነገም ሽማግሌው አይቀር ህፃኑና ወጣቱ አይቀር ለሚሸናብሽ ይብላኝ ላንቺ። እግዚአብሔር ክብርና ሞገስ ጥበቃና ኃይል የወላዲት አምላክ አማላጅነት ከሁላችን ጋር ይሁን።